ይህ መጽሐፍ ዶክተር ለራሴ ተማሪ እያለሁ የገዛሁት የዛሬ 20 ዓመት ነው። እስካሁን ድረስ እኔ ጋር አለ። አጠቃላይ ስለ አትክልቶች እንዴት መድኃኒት እንደሚሆንና በሰውነታችን ውስጥ ምን አይነት አገልግሎት እንደሚሰጡ የሚጠቁም ጥሩ መጽሐፍ ነው። እስካሁን ድረስ ኪፕ አድርጌው ሸልፌ ጋር ነበረ። ባለፈው ነው ይዤ የመጣሁት እና ባለፈው ይዤ እንደመጣሁኝ እዚህ ደግሜ ነበር ያነበብኩት። አንድ ጊዜ የሚነበብ ብቻ አይደለም፣ በቅርብ የምታስቀምጠው መጽሐፍ ነው። ሸልፍ ላይ ብቻ አይደለም፣ እንዲሁ ከቅርብ የሚቀመጥ በየሰዓቱ በየቀኑ የሚነበብ መጽሐፍ ነው። ምክንያቱም የሰውነታችን ሙሉ ሲስተማችን ማለት ከራስ ፀጉራችን እስከ እግር ጥፍራችን ድረስ ያሉት የሰውነታችን ሲስተሞች 12 ናቸው። አክቹዋሊ 11ም ይሏቸዋል፣ ግን 12 ናቸው ጠቅላላ የሰውነታችን ሲስተሞች እና ሲስተሞች በሙሉ ኦልሞስት 90% በሽታዎች የሚያገኙት በአፍ ከሚገባ ስለሆነ ይሄ መጽሐፍ ደግሞ በአፋችን የምንወስደውን ምግብ ልክ እንደ መድኃኒት ተጠቅመን ሲስተሞቻችንን እንዴት ማከም እንደምንችል የሚገልጽ በጣም እጅግ ድንቅ መጽሐፍ ነው። በዚህ አጋጣሚ ደራሲውን አቶ አባይነህን አበራ ማመስገን ወዳለሁ። አሁን ደግሞ ቢያሳትመው ደግሞ በጣም ደስ ይለኛል። ምክንያቱም አሁን ያለው የህይወታችን ላይፍ ስታይል ያለው ዘይቤ ህይወታችን አናራር ዘይቤ በጣም ሰው ኦልሞስት በብዙ በሽታዎች እየተጠቃበት ያለበት ሰዓት ስለሆነ ይህ መጽሐፍ 100% አሁን ላለው ማህበረሰብ በጣም እጅግ ጠቃሚ ስለሆነ እንደገና ቢታተም የሚል የራሴ አስተያየት መስጠት ወዳለሁኝ። ቢታተም በጣም ደስ ይለኛል እና መጽሐፉ በጣም እጅግ ጠቃሚ ነገር ነው። ይሄ ልክ በቀልድ አሁን አንዳንድ ጊዜ የምንሰማው ነገር አለ። ልክ እንደ ፕራንክ አይነት እስቲ ወደ አንዱ ልደውልና ጉንፋን አሞኛል በለው፣ አንዱ ጋር ደውዬ እስቲ እንደዚህ አሞኛል በለው እና ምን እንደሚለኝ እስቲ ስሙ ምናምን ይባልና እያንዳንዱ የራሱ የሚሰጠው አይነት ሀሳብ አለው። ለምሳሌ ጉንፋን ይዞኛል ምናምን ካለ ነጭ ሽንኩርት በማር አድርገህ እንደዚህ አድርገህ እንደዚህ፣ ራሴን አመመኝ እንደዚህ አድርገህ እንደዚህ የሚሉ ነገሮች አሉና ይህ ባህላዊ አክቹዋሊ ትርጉም ነው፣ ግን ከራሳችን ማህበረሰብ ጋር አስተባብሮ ነበር የጻፈው ሰውየው። ኦልሞስት ትርጉም ሆኖ ምንም ትርጉም አይነት ሴንስ ጣም የምታዩበት ነገር አለ። ዳማካሴ፣ ጅንጅብል፣ ሰላጣ፣ ቃሪያው፣ ቲማቲሙ ሁሉ፣ ፓፓያው፣ ብርቱካኑ፣ ሎሚው፣ ጅንጅብሉ፣ ነጭ ሽንኩርት፣ ቀይ ሽንኩርቱ እንዳለ በተለያየ ሜትድ ሻይ በብዙ መልኩ በቃ በተለያየ መልኩ ልክ በዕለታዊ ኑሯችን በቁርስ በምሳ በራት የምናገኛቸው በሙሉ የአትክልቶች አይነቶች ልክ በመድኃኒት መልክ እንዴት መውሰድ እንዳለብን የሚያብራራ በጣም ድንቅ መጽሐፍ ነው። መጽሐፉን የማግኘት አጋጣሚ ያላችሁ ሰዎች ይህን መጽሐፍ ብታነቡት በጣም ሪኮመንድ አደርጋለሁኝ። እግዚአብሔር ይስጣቸው። ይህንን መጽሐፍ እስካሁን ድረስ ጠብቀው ከ21 ዓመት ኦልሞስት 21 years ነው አቆይተው ይህንን መጽሐፍ ብዙ መጽሐፍ ነው አክቹዋሊ ሉዝ ያደረጉት። በዛ ሰዓት ብዙ የሰው ህይወት የጠፋበት አካባቢ ነው እና ይህ መጽሐፍ ከዛ ሁሉ እንግዲህ ተርፎ ማግኘቴ በጣም ደስ ብሎኛል። ይህንን ያደረጋችሁ ሰዎች በጣም ከልቤ ላመሰግናችሁ ወዳለሁኝ። መጽሐፉ ሁል ጊዜ የማነበው ነገር ነው። ይህን በማንበቤ ደግሞ ራሴን ጤናዬን እንደጠበቁ እኔም ማረጋገጫውን ልሰጣችሁ እችላለሁ። ምክንያቱም ኤኒ ሰርከምስታንስ የሆነ ስሜት ከተሰማኝ መድኃኒት ህክምና ምለው ነገር የለም። ጀስ መጽሐፉን እገልጣለሁ፣ አነባለሁ፣ ቀጥታ ዶክተር ጋር ማወራ ነገር አይነት ስሜት ነው የሚሰጠኝ። ከዛ ራሴን በራሴን አክማለሁ ማለት ነው እና ድንቅ መጽሐፍ ነው። እያንዳንዳቸው አግኝታችሁት እንድታነቡት ሪኮመንድ አደርጋለሁ። በዚህ አጋጣሚ ሀያሎ 21 ማርያም
ዩቲዩብን ሳብስክራይብ እንድታደረጉ ደግሞ ሪኮመንድ አደርጋለሁ። ቴንክ ዩ ሶ ማች።